ዛሬ ዓለም ከሁለት ተከፍላለች። ቴህራን በለቅሶ ስትቆዝም፣ ዋሽንግተንና ቴልአቪቭ ደግሞ በድል አድራጊነት ስሜት ጮቤ ረግጠዋል። ለ37 ዓመታት በመካከለኛው ምስራቅ የፖለቲካ ሰማይ ላይ እንደ ብረት ጠንክረው የቆዩት የኢራኑ መንፈሳዊ መሪ የአያቶላ ካሚኒ ዘመን በድንገት ማክተሙን የኢራን ቴሌቪዥን በይፋ አረጋግጧል። አሜሪካና እስራኤል በጋራ በሰነዘሩት ጥቃት የካሚኒ ቤተ መንግስት ወደ ፍርስራሽነት ተቀይሯል። ኢራን ዛሬ በለቅሶና በከፍተኛ ድንጋጤም ተውጣለች። የኢራን የቴሌቪዥን ስርጭት ታላቁ መሪ የሰማዕትነትን ጽዋ ተጎንጭተዋል ሲል የሐዘን መግለጫ አውጥቷል። ልጃቸው ሙጅታባ ካሚኒ በድንገት ስልጣን መያዛቸውና የቀጠናው ሰማይ በሚሳኤል ነበልባል መታረሱ ዓለማችን ወደ አዲስ ምዕራፍ ወስዷታል ነው የተባለው። ከዚህ በኋላስ ኢራን ወዴት ታመራለች? በጠላት ስር የቆዩት ልጃቸው ሙጅታባ ካሚኒ ስልጣን መረከባቸው ለሀገር አዲስ ተስፋ ይሰንቃል ወይስ የቀጠናው ጦርነት ይጀመራል? አዳዲስ የመካከለኛው ምስራቅ የአሜሪካና እስራኤል ዕለታዊ መረጃዎች እንዲደርሷችሁ ቻናላችን ሰብስክራይብ እንድታደርጉ እየጋበዝን ወደ ዝርዝር መረጃው እናልፋለን። አያቶላ ካሚኒ ተገድለዋል። ኢራን ከባድ ያዘን መግለጫ አውጥታለች። የካሚኒ መገደልንም በይፋ ለሕዝቡ አሳውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር አያቶላ ካሚኒ ገድለናቸዋል ሲሉ መግለጫ ቢሰጡም ኢራን በወቅቱ ሁኔታውን አስተባብላ የመገደላቸውን ዜና ብትደብቅም ዛሬ የመሪዋን መሞት በይፋ አስታውቃ የ40 ቀን ከባድ ያዘን መግለጫ አውጥታለች። በዚህ ምክንያት በቀጠናው ላይ ከፍተኛ መደናገጥ ሰፍኗል። ኢራን በሰው አልባ አውሮፕላኖችና በሚሳኤሎች የአሜሪካ የጦር ሰፈር በሚገኙበት አቅጣጫ ሁሉ ከባድ ጥቃት እየሰነዘረች ትገኛለች። ከነዚህም መካከል የተባበሩት አረብ ኤሚሬትስ የንግድና የቱሪዝም ከተማ የሆነችው ዱባይ ዓለም አቀፍ ኤርፖርቷ በኢራን ሚሳኤሎች የተመታ ሲሆን የኩዌትና የባህሬን ዓለም አቀፍ አውሮፕላን ማረፊያም በጥቃቱ ሰለባ እንደሆነ ተነግሯል። የኢራን ሚሳኤሎች የእስራኤልን ከተሞች ቴልአቪቭን ጨምሮ የተለያዩ ከተሞቿን ሲደበድቡ አድረዋል። ከካሚኔ መገደል በኋላ የኢራን ቀጣይ መሪ በ30 ዓመታቸው የወለዱት ልጃቸው እንደሚሆን መረጃዎች እየወጡ ነው። አሁን በዚህ ቅጽበት የሀገሪቱ ጀነራሎች ሁሉንም በቁጥጥር ስር በማድረግ ከባድ ጥቃቶችን በተለያዩ አቅጣጫዎች እየሰነዘሩ ይገኛሉ። ለመሪዋ መገደል የተባበሩትን አካላት ሁሉ በቀላለው ስትል ከአሁኑ ሰዓት ጀምራ መጠነ ሰፊ ጥቃቷን እያደረሰች ትገኛለች። ካሚኒ መገደላቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አመሻሹን ቢያስታውቁም የኢራን መገናኛ ብዙሃን አያቶላ አልተገደሉም፣ አሁን ስራቸውን እየሰሩ ነው፣ ጦሩንም እየመሩ ነው ሲሉ አስተባብለው ነበር። ነገር ግን ዛሬ ጠዋት አካባቢ የኢራን መገናኛ ብዙሃን በይፋ ካሚኒ መገደላቸውን ገልጸው ለሚቀጥሉት 40 ቀናት ከባድ የሐዘን መግለጫ በኢራን አውጀዋል። ፕሬዚዳንት ትራምፕ የኢራኑ የበላይ መሪ አያቶላ ካሚኒ መገደላቸውን በይፋ ባስታወቁበት የጽሑፍ መልእክታቸው እንዳሉት ካሚኒ በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ ነበሩ፣ ተገድለዋል፣ ገለናቸዋል ሲሉ ተደምጠዋል። አያቶላ ከአሜሪካ የስለላ ድርጅቶችና ዘመናዊ የክትል መሳሪያዎች ከጠባቂዎቻቸውና ከሌሎችም የኢራን ባለስልጣናት ጋር ማምለጥ አልተቻላቸውም። በአሜሪካ ውስብስብ መሳሪያዎች ተመተዋል አሉ ትራምፕ። ይህ ክስተት ለኢራን ሕዝብ ከአምባገነንነት ለመላቀቅ ትልቁ አጋጣሚ ነው ያሉት ትራምፕ በርካታ የኢራን አብዮታዊ ዘብ ወታደሮች ለአሜሪካ ጦር እጃቸውን ለመስጠት እንደጠየቁም ሰምቻለሁ። ይህ መልካም ውሳኔ ነው። መሳሪያችሁን አውርዱና ለአሜሪካና ለእስራኤል እጃቸውን ስጡ ሲሉ ጥሪያቸውን አቅርበዋል። ከዛ ውጭ ግን መጨረሻቸው አያምርም ሲሉ ወታደሮችን አስጠንቅቀዋል። የመካከለኛው ምስራቅ ሀገራት ከእስራኤልና አሜሪካ ጎን መቆማቸውና በተለይም የአሜሪካ የጦር ሰፈር በሀገራቱ ላይ መገኘታቸውን ተከትሎ ኢራን መጠነ ሰፊ ጥቃቷን በእነዚህ ሀገራት ላይ አጠናክራ ቀጥላለች። በዚህ ጥቃትም የቱሪስት መናገሻዋ ዱባይ ዓለም አቀፍ አውሮፕላን ማረፊያ ከፍተኛውን ጉዳት ሲያስተናግድ እስካሁን ከቦታው የተረጋገጠ የጉዳት ዝርዝር መረጃ ግን አልደረሰንም። የተባበሩት አረብ ኤሚሬትስ ጦር ባወጣው መግለጫ በርካታ ቁጥር ያለው የሰው አልባ አውሮፕላንና ድሮን እንዲሁም የሚሳኤል ጥቃት ከኢራን በኩል እንደተቃጣ ገልጾ ጥቃቱን ለመቆጣጠርና ለማክሸፍ ርብርብ እየተደረገ እንደሆነም አስታውቋል። የተባበሩት አረብ ኤሚሬትስ በከፍተኛ ድንጋጤ ውስጥ ይገኛሉ። ቁጥራቸው እጅግ የበዛ ሚሳኤሎችና የሰው አልባ አውሮፕላኖች ዛሬ ሌሊቱን የእስራኤል ቴልአቪቭን ጨምሮ የተለያዩ ከተሞችን ሲደበድብ አድሯል። እስራኤል ምሽቱን ባወጣው መግለጫ ከኢራን የተተኮሱ ሚሳኤሎችን ለማክሸፍ እየሞከረች መሆኑን ገልጻ የኢራን ከፍተኛ አመራሮችን ግን መግደሏን አስታውቃለች። የእስራኤል መከላከያ ሰራዊት ባደረገው ዘመቻ መሪውን ጨምሮ በርካታ የኢራን ከፍተኛ አመራሮችን ገድያለሁ በማለት ሲያስታውቅ የኢራን ከፍተኛ መሪ አያቶላ ካሚኔ የቅርብ አማካሪና የቀድሞ አብዮታዊ ዘብ የባህር ኃይል አዛዥ አሊ ሻምኒ እንዲሁም የአብዮታዊ ዘቡ አርጅን አዛዥ መሐመድ ፓክቦር ይገኙበታል።
እስራኤል በአያቶላ ካሚኔ መኖሪያ ቤት ላይ ብቻ 30 ፈንጂዎችን መጣሏን ተናግራለች። በዚህ ድብደባ የካሚኔ ሴት ልጅ እንዲሁም የልጅ ልጆቻቸው እንደተገደሉ ዓለም አቀፋዊ መገናኛ ብዙሃን ዘግበዋል። የዓለም የደህንነት ኤክስፐርቶች ይህን ክስተት ሲገልጹት ከመሪዎች ግድያ ጀርባ ያለው የአሜሪካና የእስራኤልን የሲአይኤ እና የሞሳድ እጅግ አስፈሪ ውስብስብ የሆነ የስለላ አቅም ያሳየ ይሉታል። ይህ የስለላ አቅም ለነገዎች የቴህራን ባለስልጣናት የሚያስተላልፈው አንድ አደገኛና ዘግናኝ መልእክት አለው። የጦር መሳሪያዎቻችሁን ብቻ ሳይሆን መሪዎቻችሁና ቤተሰቦቻቸውም የት እንደሚገኙና እንደሚጠለሉ በግልጽ መታወቁ። የካሚኔ ቤተሰቦቻቸው ደህንነት የማይረጋገጥ መሆኑ ከታወቀ የነገው የኢራን የትኛውን ባለስልጣን ደህንነት ሊረጋገጥ እንደማይችል አመልካች ነው ያሉት ዘገባዎቹ፣ በዚህ የመላው የአርጅኒ ጀነራሎችም ከፍተኛ ድንጋጤ ውስጥ እንደገቡ አመላክቷል። የሮይተርስ መረጃ እንደሚለው የአሜሪካ የስለላ ኤጀንሲ ይህ ጥቃት ከመፈጸሙ ከ2 ሳምንታት በፊት አንድ ወሳኝ የደህንነት የስለላ መረጃ አዘጋጅቶ ለፕሬዚዳንት ትራምፕ ሰጥቷቸው ነበር። በዚህ ሰነድ ላይ አያቶላ ካሚኒ የት እንደሚቀመጡ ሲያውቅ ቢገደሉ ሀገሪቱ ወደ ዲሞክራሲያዊ ስርዓት አትሸጋገርም፣ ይልቁንም ኢራን ሙሉ በሙሉ በእጅግ አስፈሪ በሆነው የኢራን ሪቮሉሽናሪ ጋርድ አርጅኒ ወታደሮች የበላይነት እጅ እንደምትወድቅ እንዲሁም ኢራን አሁን ካለው በላይ ለአሜሪካ ደህንነት አስጊ እንደምትሆን ለእስራኤልም በከፍተኛ ሁኔታ አስጊ ልትሆን እንደምትችል የሚያስጠነቅቅ ሪፖርት ለአሜሪካው ፕሬዚዳንት አቅርቦላቸው ጥቃት በኢራን ላይ ቢከፈት እንኳ አያቶላ ካሚኒ እንዳይገደሉ የሚል ትዕዛዝ ሰጥቶም ነበር ይለናል።